በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። 4 ነጥብ። አንዱ ጋር ሆኖ አንዱ ጋር ተፈቶ ብናየው ይደንቀን ነበር፣ ወይም እንደው ተከላከለ ብለን እናስባለን። እዛው ዝቋላ ላይ አመት ሞልቶ የዛሬ አመት ገዳም አባቶች ተገለው ዘንድሮም ደግሞ በታጣቂ ተገደሉ ልትሉን ነው? ማንን ነው የምታሞኙት? ማንን ነው የምታታልሉት? ፍትህ በምድር ላይ የሚጠበቅ ነገር አይደለም። አሁን ስፔሻሊ ኢትዮጵያ ውስጥ ፍትህን መሬት ላይ መጠበቅ ለቤተ ክርስቲያን የሆነ ነገር ይሆናል ብሎ ለምድራዊ ሹመኞች አደራ መስጠት በአሁን ሰዓት አፈር የበላው ጉዳይ ነው። እነ ዳንኤል ክብረት ከቤተ መንግስት ሰዎች ጋር ተመሳጥረው ይቺን ቤተ ክርስቲያን እያስበሏት። ዳንኤል ክብረት የብዙ ኦርቶዶክሳውያን ሰቆቃ ላይ ከጀርባ አለ። የማንኛውም ሰው እስር ላይ ያለ ብቸኛ ሰው ቢኖር ዳንኤል ክብረት። በቅርቡ በጣና ደሴት ገዳማት ላይ ጠቅላይ ሚኒስቴሩ ሄዶ ሲጎበኝ የገዳም አባቶች ቅሬታ በማሰማታቸው እንደ ሕፃን ልጅ በዱላ ተለጥልጠዋል። ጀርባቸው ላይ ጅራፍ አርፏል። በዳንኤል ክብረት በተባለ የዘመኑ ዮዲት ጉዲት። ሀገሪቱን የሚመራው ጠቅላይ ኢታማዦር ሹም የመከላከያ ሚኒስትር ዋና ብርሃኑ ጁላ ምንድነው ወጥቶ የተናገረው? በገዳም ውስጥ ገብቶ የሚደበቀውን ሁሉ 90% አጽድተነዋል አለ። ይሄን ያለው የዛሬ ዓመት የዝቋላ ገዳም አባቶቻችን በተገደሉ ጊዜ ገዳም ልንጠብቅ ነው ወይ መከላከያ ይሆን ነው ብለዋል። እንዴ ተቋምን ካልጠበቀ አንድ አገራዊ የሆነ የፖሊስ አካል ከምንም በላይ ሀገርን ፈጥራ የሰጠች ዛሬም ከሀገሪቱ ግማሽ በመቶ በላይ የሚያምኗት የሚከተሏት ይችን ቅድስት ቤተክርስቲያንና ሰዎቿን ከምንም በላይ አይከን የሆኑ ሰዎችን ካልተከላከለ ማን ነው የሚከላከለው?